ሰላም ጤና ይስጥልን ውድ የማለዳ ዜና ተከታታዮቻችን፣ አሁን የተሰሙ ሶስት ያህል ሰበር ዜናዎችን በመረጃ ሰዓታችን ይዘን መጥተናል። አንደኛው የጠቅላይ ሚኒስትሩ አስገራሚ ሹመትና የአቶ ጌታቸው ረዳ ከትግራይ ፖለቲካ መሰናበትን የሚመለከት ሲሆን ዝርዝር መረጃዎችን በትንታኔ የምናይ ይሆናል። ሁለተኛው ዜና አቶ ልደቱ አያሌው አነጋጋሪ መልእክት አስተላልፈዋል። የሰሞኑ የሸራተኑ ፍርሚያ ለጦርነት መንደርደሪያ እንጂ ለሰላም አይደለም ሲሉ ተደምጠዋል። ሰፋ ያለ መልእክታቸውን ተመልክተናል። በዝርዝር አብረን የምናየው ይሆናል። ሉላ ገዙ የብርቱካን ታሪክ ውሸት ነው በማለት ምስክርነት ሰጥታለች። ሌላኛው ጉዳያችን ነው። የማለዳ ዜና ተመልካቾቻችን ለብዙሃኑ እንድንደርስ ዘንድ እገዛችሁ ያስፈልገናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በቅድሚያም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተሾሙ። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ የቀድሞውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾመዋል። በአሁኑ ወቅት በትግራይ ፖለቲካ ውስጥ ጎልተው ከሚታዩ ፖለቲከኞች መካከል ቀዳሚው የሆኑት አቶ ጌታቸው ረዳ ከክልሉ ጊዜያዊ አስተዳደር ፕሬዝዳንትነት ከተሰናበቱ በኋላ በጠቅላይ ሚኒስትሩ የአማካሪነት ኃላፊነት ተሰጥቷቸዋል። በህወሓት መሪዎች መካከል በተፈጠረው የተካረረ አለመግባባት በጊዜያዊ አስተዳደሩ መሪነት ለመቀጠል ያልቻሉት አቶ ጌታቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ተሹመዋል። በትግራይ ከተካሄደው አውዳሚ የሁለት ዓመት ጦርነት በኋላ ከፍተኛ የህወሓት አመራር በጠቅላይ ሚኒስትሩ ሲሾም አቶ ጌታቸው የመጀመሪያው ናቸው። ይህ አሁን በጠቅላይ ሚኒስትር አብይ አህመድ የተሰጠው ሹመት ይፋ የሆነም ለአቶ ጌታቸው የጊዜያዊ አስተዳደሩ ስልጣናቸውን ለጀነራል ታደሰ ወረደ ካስረከቡ ከ3 ቀናት በኋላ ነው። አቶ ጌታቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በስልጣን ላይ በነበሩበት ጊዜ ልዩ አማካሪያቸው ሆነው የሰሩ ሲሆን አሁን የተሰጣቸው የአማካሪነት ሹመት ሁለተኛቸው ነው። አቶ ጌታቸው በፌዴራል መንግስትና በትግራይ ክልል ውስጥ በኃላፊነት በቆዩባቸው ዓመታት በአገር ውስጥና በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ሀሳባቸውን በመግለጽና በመከራከር ከሚታወቁ ጥቂት ባለስልጣናት መካከል አንዱ ናቸው። በአገሪቱ ውስጥ ፖለቲካዊ ለውጥ ከመጣ በኋላ በነበሩት ባለፉት 5 ዓመታት በገዢው ፓርቲ ኢህአዴግና በግንባሩ ዋና መስራች ህወሓት መካከል የነበረውን አለመግባባት ተከትሎ አቶ ጌታቸው በተፈጠረው የፖለቲካ ትርምስ ውስጥ ጎልተው ወጥተዋል። በተለይ ለሁለት ዓመታት በዘለቀው ጦርነት ወቅት በትግራይ አመራሮች በኩል የሚነሱ ሀሳቦችን በክልሉ ባሉ መገናኛ ብዙሃን ላይ በመደበኛነት እየቀረቡ እንዲሁም በዓለም አቀፍ መገናኛ ብዙሃን ላይ በተደጋጋሚ ብቅ እያሉ የህወሓት አንደበት ሆነው ቆይተዋል። ከሰሞኑ ከቢቢሲ ፎከስ ኦን አፍሪካ ጋር በነበራቸው ቃለ ምልልስ ስለ ቀጣይ ማረፊያቸው ሲጠየቁ በእርግጠኝነት በትግራይ ፖለቲካ ውስጥ ቆያለሁ፣ እንዲሁ ተነስቼ ትግሌን ማቋረጥ አልችልም። ለትግራይ ህዝብ አዲስ ነገር መጠቆም ከጀመርን ብዙ መሰራት ያለባቸው ጉዳዮች አሉ። እቅዴ እዚህ መቆየትና ለትግራይ ህዝብ ኑሮ መሻሻል የተቻለኝን ማድረግ ነው ሲሉ ቢደመጡም ከትግራይ ፖለቲካ ፈቀቅ ብለው የጠቅላይ ሚኒስትሩ አማካሪ በመሆን ተሹመዋል። ይሄም አቶ ጌታቸው ረዳን ከእንግዲህ በትግራይ ፖለቲካ ውስጥ ላንመለከታቸው እንችላለን በማለት የፖለቲካ ተንታኞች ጠቁመዋል። በዚሁ በአቶ ጌታቸው ረዳ ቦታ አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በይፋ ስራቸውን የጀመሩ ሲሆን ከነባሩ ካቢኔና በደብረጽዮን ከሚመራው ህወሓት ጋር ተገናኝተዋል። በንግግራቸውም የተፈጠረውን የፖለቲካ ልዩነት በማጥበብ የትግራይን ህዝብ ቀጣይ ዕጣ ፈንታ ማቃናት ይገባል ሲሉ ተናግረዋል። ካቢኔያቸውን መልሰው እንደሚያደራጁ የገለጹት ፕሬዝዳንቱ ጎን ለጎን የ3 ወር እቅድ እንዲዘጋጅም አዘዋል። የስራቸው ዋና ማጠንጠኛ የፕሪቶሪያው የሰላም ስምምነት ሙሉ ለሙሉ መተግበር መሆኑን ገልጸው የህዝብ ሰላምና ደህንነትን በአስተማማኝነት መጠበቅ፣ የክልሉ ኢኮኖሚን ማነቃቃትና የአስተዳደር መዋቅሩን ማስተካከል የትኩረት አቅጣጫቸው መሆኑን በአጽንኦት ተናግረዋል። የተፈጠረውን የፖለቲካ ልዩነት በማጥበብ የትግራይ ህዝብ ቀጣይ ዕጣ ፈንታ ማቃናት እንደሚገባ ያሳሰቡት ጀነራል ታደሰ አሸናፊና ተሸናፊ ከሚል መገፋፋት በመውጣት በአብሮነት በመደጋገፍ በጋራ መስራት አለብን ሲሉ ተደምጠዋል። ፕሬዝዳንቱ አያይዘውም ህወሓትና ጊዜያዊ አስተዳደር የሚል ልዩነት የሚያሰፋ አጀንዳ እንዲፈታና እንዲዘጋ እንደሚሰሩም ገልጸዋል። በተጨማሪም በቅርብ ጊዜ የህዝብ ኮንፈረንስ በማካሄድ ያሉትን ችግሮች ለመፍታት እንዳቀዱና እቅዳቸው እውን እንዲሆን የሁሉም ፖለቲካ ፓርቲዎች ድጋፍን እንደሚሹ ጠይቀዋል። በሌላ በኩል ፕሬዝዳንቱ ትላንት ማምሻውን
ደብረጽዮን ገብረ ሚካኤል የሚመሩት ህወሓት በጽህፈት ቤቱ ይፋዊ አቀባበል ያደረገላቸው ሲሆን ጊዜያዊ አስተዳደሩ ነጻነቱን ጠብቆ ስራውን እንዲሰራ የበኩሌን አስተዋጽኦ አደርጋለሁ በማለት በዶክተር ደብረጽዮን በኩል ህወሓት መልእክት አስተላልፏል። በማስከተልም ጊዜያዊ አስተዳደሩ የህወሓት ድጋፍ እንደማይለየውም አክለዋል። አዲሱ ፕሬዝዳንትም የክልሉና የህዝቡን ችግሮች መፍታት የጋራ አጀንዳ ነው ያሉ ሲሆን የፓርቲው አመራሮች ላደረጉላቸው አቀባበልና ለገለጹላቸው መልካም ምኞት አመስግነዋል። የትግራይንና ህዝቡን መልካም ገጽታ ለመመለስ በጋራ ከመስራት ውጪ ሌላ አማራጭ የለም ሲሉም ተደምጠዋል። ተመልካቾቻችን ወደ ሁለተኛው ዜናችን ከማለፋችን በፊት ላይክ፣ ሼር፣ ሰብስክራይብ እንድታደርጉን እያስታወስን ዝግጅታችን ላይ ያላችሁን ሀሳብ አስተያየት በኮሜንት እንድታሳውቁን እንጠይቃለን። ወደ ሁለተኛው ዜናችን አለፍን። አቶ ልደቱ አያሌው ለመሰረት ሚዲያ ባስተላለፉት መልእክት የፕሪቶሪያው ስምምነት ግብዓተ መሬቱ ተፈጽሟል፣ አዲሱ የቃል ኪዳን ሰነድ ተራ የፕሮፓጋንዳና የዲፕሎማሲ ትወና እንጂ የሰላም አጀንዳ አይደለም ሲሉ ተደመጡ። አቶ ልደቱ አያሌው ለመሰረት ሚዲያ ባስተላለፉት መልእክት የሸራተኑ ስነ ስርዓት በአንጻራዊነት የሰፈነውን የትግራይ ሰላም ለማጽናት ተብሎ በቅንነት የተካሄደ ሳይሆን ለሌላ ዙር የጦርነት ዝግጅት የተካሄደ ስልታዊ የፕሮፓጋንዳና የዲፕሎማሲ ተውኔት እንደሆነ በቀላሉ መገንዘብ ይቻላል ሲሉ ተናግረዋል። እንዲህ አይነቱ የዘፈቀደ ስምምነት ጊዜ ከመግዛት ያለፈ ሌላ ዓላማና ትርጉም የለውም፣ እንደተለመደው የድብብቆሽ ጨዋታ ነው ያሉት አቶ ልደቱ ጨምረውም ጀነራል ታደሰ የተቀበሉት ሹመት የተፈጠረውን የፕሬዝዳንትነት የኃላፊነት ቦታ ክፍተቱን ከመሙላት ባለፈ ሌላ ትርጉም ያለው ለውጥ የማምጣት ሚና አይኖረውም። ጀነራሉ ልባቸው ከህወሓት ጋር ከሆነ ሹመቱን በእርግጥም ተመኝተው ያገኙት እድል ስለሚሆን ፌዴራል መንግስቱን የበለጠ ለመጋፈጥ ጥቅም ላይ ይውላል። ለጠቅላይ ሚኒስትር አብይ ወግነው ከሆነ ደግሞ ወይም ገለልተኛ ሆነው ለመስራት አስበው ከሆነ ሹመቱ በጫንቃቸው ላይ የተጣለ ዕዳ ስለሚሆን የአቶ ጌታቸውን እጣ ፋንታ ከመቀበል የተለየ ሚና ሊኖራቸው አይችልም በማለት አቶ ልደቱ አያሌው አብራርተዋል። አቶ ልደቱ አያሌው ቀጥለውም አዲሱ ተሿሚ ጀነራል ታደሰ የፈረሙት የቃል ኪዳን ሰነድ በተግባር ሊያውሉት እንደማይችሉ ከሁላችንም በላይ ራሳቸው የሚረዱት ይመስለኛል። ጀነራል ታደሰ በተሰጣቸው ሹመትና በመጪው የስራ ዘመናቸው ታማኝነታቸው ለፌዴራል መንግስቱም ይሁን ለህወሓት ከዚያም የተለየ ገለልተኛ ሆኖ ለመስራት ቢሞክሩ የፕሪቶሪያው ስምምነትን የማስቀጠልም ሆነ የማስፈጸም አቅም ብቻ ሳይሆን ፍላጎትም የሚኖራቸው አይመስለኝም ያሉ ሲሆን ሌላ አዲስና ሐቀኛ ስምምነት ውስጥ እስካልተገባ ድረስ በኔ እይታ እድሉም ዕዳውም ከእንግዲህ የሚያመራው ወደ ሰላም ሳይሆን ወደ ሌላ ዙርና የበለጠ አውዳሚ ወደ ሆነ ጦርነት ነው ሲሉ አቶ ልደቱ አያሌው ለመሰረት ሚዲያ ተናግረዋል። አቶ ልደቱ አክለውም ከዚህ ባለፈ የቃል ኪዳን ሰነዱ ሰላምን ለማጽናት ታስቦ የተፈረመ የችግር መፍቻ ሰነድ አይደለም። ሁለቱ ፈራሚ አካላት ጦርነት ዋና የዓላማቸው ማስፈጸሚያ ስልት አድርገው ማየትን እስከቀጠሉበት ድረስ በተለይም ጠቅላይ ሚኒስትሩ ህወሓት ከምድረገጽ ካልጠፋ ስልጣኔ አይጸናም ብለው መጨነቃቸውን ካላቆሙ በስተቀር መቼም ቢሆን በመካከላቸው ለተፈጻሚነት የሚበቃ ሐቀኛ ስምምነት መፈራረም አይችሉም በማለት ተናግረዋል። ተመልካቾቻችን ሐሳብ አስተያየታችሁን በኮሜንት አሳውቁን። ብዙሃን ጋር እንድንደርስ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ አግዙን። ወደ ሶስተኛው ዜናችን ተሸጋገርን። በቅርቡ በኢቢኤስ ቴሌቪዥን የአዲስ ምዕራፍ ፕሮግራም ላይ የቀረበችው ብርቱካንን ተከትሎ በርካታ ውዝግቦች መነሳታቸው ይታወሳል። ኢቲቪና ፋናን የመሳሰሉ የመንግስት ብሮድካስት ተቋማትም ጉዳዩን ተመልክተው ዶክመንተሪ መስራታቸው አይዘነጋም። በትላንትናው ዕለት ተጨማሪ ዶክመንተሪ የሰሩ ሲሆን ሉላ ገዙና ዘወትር ደሳለኝን ጨምሮ በርካታ የኢቢኤስ ሰዎች እንዲሁም ሌሎች ሰዎች ተሳትፈውበታል። ምን ተፈልጎ እንደሆነ እስካሁን ለራሴም ያልተመለሰልኝ ጥያቄ ነው ያለችው ሉላ ገዙ የብርቱካን ያልሆነውን የብርቱካን ታሪክ ለምን በዚህ ደረጃ በሐሰት መስራት እንዳስፈለገ እስካሁን ያልተመለሰልኝ ጥያቄ ነው። የሰው ልጅ የዚህን ያህል ርቀት ለምን ይሄዳል? በጣም ግራ የሚያጋባ ነው በማለት ተናግራለች። ሉላ ገዙ በመቀጠልም በብርቱካን ታሪክ ላይ ከተለመደው ወጣ ያለብኝ ከዚህ በፊት አንድ ሴት ከተደፈረች ፖሊስ ጣቢያ ሄዳ ክስ ተጀምሮ አንዳንዴም ውሳኔ የተሰጠበት ታሪክ ይመጣል። የብርቱካን ታሪክ ግን ምንም አይነት ክስ አልነበረም ስትል ሉላ ለፖሊስ ቃሏን ሰጥታለች። በመቀጠልም በኢቢኤስ አንድ ባለ ታሪክ ጉዳት ደረሰብኝ ካለ ጉዳት የደረሰበትን ቦታ ለምሳሌ አይን፣ ጆሮ፣ ራስ የቁስል ለውጥ ካለ በካሜራ ተለይቶ ይቀረጽ ነበር። ነገር ግን የብርቱካን ታሪክ ላይ ጭንቅላቷን በቢላዋ ፈቅፍቀውኛል ብላ ብትናገርም ጭንቅላቷ ላይ ያለው ነገር የሚያሳይ የተቀረጸ ነገር አልነበረም በማለት ተናግራለች። ውድ የማለዳ ዜና ተከታታዮቻችን ለዛሬ የያዝንላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። አብሮነታችሁ አይለየን። ክብረት ይስጥልን።